ዛሬ ያጋጠመን ቴሌቪዥን 43 ኮሮኔት ቴሌቪዥን ነው። ባክላይት ነው የተቃጠለው ማለት ነው። እንደምታዩት አስተኝቼው ቴሌቪዥኑን ቼክ በማድረግበት ጊዜ ባክላይቶቹ ተቃጥለዋል ማለት ነው። በውጭ በኩል ፍላሽ በምናበራበት ጊዜ ያስታውቀናል ማለት ነው። ምስል ትንሽ ጭልጭል ይላል፣ ድምፅ ይኖረዋል። ከሪሲቨር ጋር በሚገናኝበት ጊዜ ወይም በፍላሽ በምንከፍትበት ጊዜ በፍላሽ ያጫውትልናል ማለት ነው። በዛ ኬዝ ላይ እይተነው ነው። በመቀጠል ቦርድ ላይ ቼክ እናደርገዋለን ማለት ነው። ቮልቴጅ በምንለካበት ጊዜ ባክላይት ቮልቴጃችን ትክክል ነው፣ ቦርድ ላይ ችግር የለም፣ ሰላም ነው ማለት ነው። ቮልቴጅ በምንለካበት ጊዜ ኔጌቲቭ እና ፖዘቲቭ አለ። ባክላይት አውትፑቱን ማለት ነው የቦርድ በምንለካበት ጊዜ 47 ቮልቴጅ ይላል ማለት ነው። 47 ማለት ኖርማል ነው ማለት ነው። በ3 ቮልት ባክላይት በ3 መስመር ይሰራል ማለት ነው። በመቀጠል ቴሌቪዥናችንን ሙድ ቲቪውን እንፈተዋለን፣ ስክሪን እናለያያለን ማለት ነው። ቴሌቪዥን እያንዳንዱን ብሎኖቹን በጥንቃቄ እንፈታለን። እያንዳንዱን ነገር ዙሪያውን እንፈታለን። ብሎን ሙሉ ቲቪውን እንፈተዋለን ማለት ነው። በመቀጠል ግላስ እንፈታለን፣ ደብል ስክሪን ስለሆነ ማለት ነው። ሳምሰንግ ኤልጂን አንዳንድ ብራንዶች ሲንግል ናቸው፣ እሱን በጥንቃቄ እናላቅቃለን። አጋጣሚ ደብል ግላስ ስለሆነ ግላሱን አላቀቅነው። በመቀጠል በጥንቃቄ ዙሪያውን ፕላስተሮች ማጠበቂዎችን እንዳለ እናላቅቅና እናነሳዋለን ማለት ነው። ስክሪኑን ቼክ ማድረግ አለብን እያንዳንዱን መስመር ማለት ነው። በመቀጠል ስክሪኑን አነሳሁት። በመቀጠል ፍሬም አለውንም ድጋሚ ፍሬሙንም እናነሳዋለን። ወረቀቶች አሉት ውስጡ 2 ወይም 3 ወረቀት ይኖራል። እነሱንም ሙሉ እናነሳዋለን ማለት ነው። ይህ የምታዩት ባክላይት ይባላል። 3 መደዳ የምታዩት ባክላይት ይባላል። ማብራቶች ናቸው። ኤጅ ላምፕ ማለት ብዙ አይነት ባክላይት አሉ። እነዚህ ኤልኢዲ ባክላይት የሚባሉ ናቸው። በመቀጠል ቼክ በምናደርግበት ጊዜ ቀይሬው ሰራልኝ ማለት ነው። አየር ላይ ለመሞከር ብዬ ነው። አንዴ በራሱ መነሳቱን ቼክ ለማድረግ ነው። በሪሞት ነው ያጠፋሁት ያበራሁት ማለት ነው። እርግጠኛ ሆነን ለመግጠም ማለት ነው። አዳዲስ ማብራቶች ናቸው። ኦሪጂናል ባክላይት ከፈለጉ ደውሉልን። የፈለጉበት መተን ቤቶ ድረስ መተን እንጠግናለን። ጂፓስ ኤሌክትሮኒክስ ሜንቴናንስ ነው የምንሰራው። ቴሌቪዥን እንሰራለን፣ ዲሽ እንሰራለን፣ ሪሲቨር እንጠግናለን። ማንኛውም ቦርድ ደውሉልን እንጠግናለን፣ ቤቶ ድረስ መተን ማለት ነው። በመቀጠል ቼክ ለማድረግ እናበረዋለን፣ እናጠፋዋለን ማለት ነው። አይኔ እንዳያመኝ ብዬ ነው ዞር ብዬ እየሰሩ ያሉት። ፓወሩ ኃይለኛ ነው። በመቀጠል ስክሪናችንን ፍሬማችንን በስትክክል ከገጠምን በኋላ ስክሪኑን እንመልሰዋለን። በጥንቃቄ አንስተን ማለት ነው ወደ ነበረበት እንመልሰዋለን። በጣም ልምጥ ስለሚል ስክሪኑ በጥንቃቄ እናነሳዋለን ማለት ነው። በጣም ስስ ናት። እንደምታዩት ስክሪኗ በጣም ስስ ናት፣ ሴንሲቲቭ ናት። በአንድ እጅ አትሆንም፣ ልምጥ ትላለች። በጥንቃቄ ካስቀመጥን በኋላ አራቱንም ማዕዘን በስትክክል መቀመጣቸውን ቼክ እናደርጋለን፣ ስክሪናችን ማለት ነው። እያንዳንዱ አራቱንም ማዕዘን ግላስ በምንገጥምበት ጊዜ ቼክ ማድረግ አለብን።